ከሰውነታችን ክፍል ውስጥ እረፍት የሌለው የአካል ክፍላችን ልብ ነው ይላል ጌታ እርሱን ስጡኝ አለ አይናችሁን ስጡኝ አላለም ፍትሃዊ አባት ማየት የተሳናቸው ወገኖቻችን አሉና የሚሰጡት እንዳያጡ እጃችሁን ስጡኝ አላለም እግዚአብሔር እጅ የሌላቸው አሉ ልባችሁን ስጡኝ እኔ ልምራው አለ ሕይወትን ለእግዚአብሔር በመስጠት ነው የተትረፈረፈ በረከት የሚገኘው የማያርፈውን የአካል ክፍላችሁን ስጡኝና እኔ ኃይል ልሁናችሁ አለ እግዚአብሔር ልብን ከፈጠሰው ሁለንተናውን ሰጠ ልብ ሰጥቶ ማልመጥ የለም እጅ ሰጥቶ ማልመጥ ይኖራል አይን ብቻ ሰጥቶ ማልመጥ ይኖራል ልብ ሰጥቶ ማልመጥ የለም ልብ የሰውነታችን ዋና ክፍል ነው አይናችን ሂደት ይከደናል ሌሎች የሰውነታችን ክፍሎች ሕዋሳቶቻችን ደክመው እረፍት ይፈልጋሉ ልባችን ግን እረፍት አይፈልግም አያርፍም ልብ ካረፈ ሰውየው ከዚህ ዓለም በሞት ተለየ ስለዚህ የህልውናችሁ ዋናውን ሞተሩን ስጡኝ አለ እግዚአብሔር እኔ ልምራችሁ ልባቸውን ለእግዚአብሔር ባለመስጠት የተመሰቃቀለ ጎዳና ላይ ለቆሙ እስራኤላውያን እግዚአብሔር ልባችሁን ስላልሰጣችሁ ነው የተመታችሁት በመጥፋት በችግር የተደቆሳችሁት በረሃብ አለንጋ የምትገረፉት ጦርነቱ በሽታው ያጠቃችሁ ልባችሁን ለእኔ ስላልሰጣችሁ ነው አለ እግዚአብሔር ዛሬም አገር በሰላም የምትተዳደረው ሰዎች ልባቸውን ለእግዚአብሔር ሲሰጡ ነው ከትንሽ እስከ ትልቅ ከልሂቅ እስከ ደቂቅ ሰው ሁለንተናውን ለእግዚአብሔር በመስጠት የተትረፈረፈ በረከት ሊያገኝ ይገባዋል ሕይወትን ለእግዚአብሔር በመስጠት ነው ሰው የሚባረከው እንድትባረኩ ልባችሁን ስጡኝ አለ እግዚአብሔር ካላችሁበት የኑሮ አዘቅት ስቤ የማወጣችሁ ልባችሁን ስትሰጡኝ ነው ልጄ ሆይ ልብህን ስጠኝ ልብ ከተሰጠ መሪው እግዚአብሔር ይሆናል እግዚአብሔር ሲመራን እንቅፋት አይመታንም እግዚአብሔር ሲመራን አንሰናከልም እግዚአብሔር ሲመራን አንሰበርም እግዚአብሔር ሲመራን አንታመምም እግዚአብሔር ሲመራን አንደናበርም አንደነቃቀፍም እግዚአብሔር መሪያችን ነው ጨለማ በርሱ ዘንድ የማይጨልምበት ጌታ በድቅድቅ ጨለማ ውስጥ የሚደነቅ የብርሃን መንገድ ይከፍትልናል ለእግዚአብሔር የታዘዘች ነፍስ በጨለማ ውስጥ በብርሃን ትጓዛለች እግዚአብሔር ሁሉ ጊዜ ይመራል ይላል መጽሐፍ እግዚአብሔር ሁሉ ጊዜ ይመራል ነፍስህንም በመልካም ነገሮች ያጠግባል አጥንቶችህንም ያጠናል አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ ትሆናለህ እግዚአብሔር ይመራሃል ይመራል እግዚአብሔር አትደናቀፍም ማለት ነፍስህን በመልካም ነገሮች ያጠግባል እግዚአብሔር መርቶት የተራበ የለም እግዚአብሔር እየመራው የተጓዘውን የምድረ በዳውን ሕዝብ አላያችሁም መች ራበው አጣው ሲል ከሰማይ መና ተጠማው ሲል ከደረቅ ድንጋይ ላይ ቀዝቃዛ ውሃ ይጠጣ ነበር የእግዚአብሔር ስሙን በተትረፈረፈ በረከት እንድንጓዝ ያደርገናል ወገኖች ራሳቸውን ለእግዚአብሔር በሰጡ ጊዜ አልተራቡም የእግዚአብሔር ሕዝቦች በበረሃ ውስጥ ቀዝቃዛ ውሃ ጠጡ እግዚአብሔር ካንተ ጋር ካለ በኑሮ በረሃ ውስጥ አትጠማም እግዚአብሔር ካንተ ጋር ካለ በመኝታ ውስጥ መልካም እንቅልፍ አለ እግዚአብሔር ካንተ ጋር ካለ በሕይወት እንቅስቃሴ በኑሮ ትግል ውስጥ ሁሌ ማሸነፍ አለ ወገኖች እግዚአብሔር ከኛ ጋር ይሆንልን እግዚአብሔር ከኛ ጋር ካለ ትዳራችን ጸጥታና ሰላም የተሞላበት ይሆናል እግዚአብሔር ከኛ ጋር ካለ በኑሮ እንቅስቃሴያችን ውስጥ ትርፋማዎች እንሆናለን ንግዳችን ትርፍ ይኖረዋል እግዚአብሔር ከኛ ጋር ካለ አገራችን ሰላም ህዝባችን ሰላም ይሆናል በአመራር ላይ ካሉ ሰዎች ጀምሮ በተገዥነት ያለው ህዝብ ሁሉ መጀመሪያ ራሱን ለእግዚአብሔር እግዚአብሔር አንተ ምራት በዙፋን ላይ የተቀመጡ የሀገር መሪዎች እኔ መራለሁ ብለው ሲጀምሩ ነው የጠመንጃ አፈሙዝ መታየት የሚጀምረው እግዚአብሔር ይመራል ካሉ አገር በበረከት ህዝብ በታዛዥነት ይጓዛል ለእግዚአብሔር የተገዙ ሊሆን ያስፈልጋል ከመሪዎች ጀምሮ እስከ ተመሪ ድረስ እግዚአብሔር ከሌለ የሚቆራቆር ዙፋን ላይ ነው መንግስት የሚቀመጠው እግዚአብሔር ከሌለ የእያንዳንዱ ሰው ጉዞ ስቃይና መከራ ፈተና እንግልት የበዛበት ነው እግዚአብሔር ይምራ እግዚአብሔርን እሺ በሉ ምራኝ መንገዱን አሳየኝ ብቻዬን እጄ እንቅፋት በዛብኝ በሉት እግዚአብሔር ይምራችሁ አለ እግዚአብሔር ሲመራችሁ ነፍሳችሁን በመልካም ነገር ያጠግባል አጥንቶቻችሁንም ያጠናል አለ አጥንቶችህንም ያጠናል ህመም አይኖርብህም ጤነኛ ነህ እግዚአብሔር ሲመራ እግዚአብሔር ምራኝ ብለህ ልብህን ስትጠው እሺ ስትለው
ህመም አይኖርብህም ጤነኛ ነህ በመኝታ ላይ ፈውስ አለ በእያንዳንዱ ጉዞ ውስጥ እግዚአብሔር ካንተ ጋር አለ አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ ትሆናለህ የማያቋርጥ ፈሳሽ ትሆናለህ ያይ ሁሉ የመንገድ ላይ መሪ ሰባራውን አዳሽ ጠጋኝ ትባላለህ ነው የሚለው እግዚአብሔር ሲመራ እግዚአብሔር የባረከው ቤት ሌሎችን ያስተምራል እዩት እግዚአብሔር የባረከው ትዳር ይባላል እኮ ትዳራቸውን ለእግዚአብሔር የሰጡ ሰዎች በጸጥታና ሰላም ሲኖሩ ህይወታቸው ወደ ክርስትና የሚስብ ትምህርት ቤት ይሆናል እግዚአብሔርን የሚፈሩ ነገስታት አገራቸው በሰላም ስትሆን በሰላም በጸጥታ ስትኖር ህይወታቸው እግዚአብሔርን የሚፈሩ ነገስታት አገራቸው ሰላም ናት ይባላል እግዚአብሔር ያለበት አገር ይባላል እግዚአብሔር ያለበት ህይወት በየጊዜው መንፈሳዊ ለውጥ ስጋዊ ብርታት ሲገኝበት ሲታደስ ብልጽግና ዕውቀት ሲጨመርበት እዩት እግዚአብሔርን የሚፈራ ሰው ይባላል ስለዚህ ነጋዴው በንግዱ ወታደሩ በጥበቃው ሰራተኛ በስራው ገበሬው በእርሻው ውስጥ ሁሉ የእግዚአብሔርን ቃል ገንዘብ ሊያደርግ ያስፈልጋል እግዚአብሔርን እየሰማ ሊጓዝ ያስፈልጋል ያኔ እግዚአብሔር የማንከስርበት ትርፋችን የማንወድቅበት ኃይላችን የማንሰበርበት ብርታታችን የማንሞትበት ትንሣኤያችን ይሆናል ክብርና ምስጋና ለስሙ ይሁን ብትታዘዙኝ ባርካቸዋለሁ ብሏል ደግ አባት እሺ ብትሉአል በረከተ ምድር ትበልዑ የምድርን በረከት ትበላላችሁ እሺ ያሉ ሁሉ በልተዋል የምድርን በረከት የመከራ ኑሯቸው የስቃይ ፋይላቸው ተፈክቷል ለእግዚአብሔር እሺ ያሉ ሰዎች የሉቃስ ወንጌል ምዕራፍ 5 ላይ አንድ ደስ የሚል ታሪክ እናያለን ለእግዚአብሔር ታዞ የመከራው ሌሊት በጥቂት ደቂቃዎች ውስጥ በሚደነቅ በረከት የተሞላለት ሰው ወደ ሐዋርያነት ከመጠራት በፊት ስሙ ስምዖን ነበር ስምዖን ኋላ ጊዜ ጴጥሮስ አለት የተባለ የመንግስተ ሰማያት ቁልፍ የተሰጠው ሐዋርያ የድሮ ኑሮው አሳስጋሪ ነበር ጴጥሮስ ሌሊቱን ሙሉ ለፋ ደከመ አልቀናውም እግዚአብሔር ሳይኖር ለፍተን አናገኝም ብቻውን ደከመ የባህሩ ነገር አንድ ቀን ሲገኝ አንድ ቀን ሲጠፋ አንድ ቀን አጣ ሲኖር ቢሆንም ሞልቶለት አያውቅም በህይወቱ አግኝቶ የማያውቀውን በረከት ለማግኘት ጴጥሮስ ጋር እግዚአብሔር መጣ እግዚአብሔር እኛ ቤት ይምጣ እግዚአብሔር ወደ ንግዳችን ይምጣልን እግዚአብሔር እንደሳማ በሚለበልብ ትዳር ውስጥ ላለነው ወደ ትዳራችን ይምጣልን አይተን የማናውቀው ልዩ ሰላም የሚያረካ ጸጥታ እናገኛለን እግዚአብሔር ወደ ትምህርታችን ይምጣልን ዕውቀታችን እሱን የሚያከብር ይሆናል እግዚአብሔር ወደ ስራችን ይምጣልን የምንረካበት ፍሬያማዎች እንሆናለን የስኬት ጎዳናዎችን ለመመራት እግዚአብሔር ይምጣልን የባህሩ ነገር አንዴ ሲሟላ አንዴ ሲጎድል ያ ቀን ደግሞ የከፋ ቀን ነበር ምንም አላገኘም ሌሊቱን ሙሉ ለፍቷል ውርጩ ንፋሱ ብርዱ ተፈራርቆበታል ከናፍሮቹ ደርቀዋል አሳስጋሪው ስምዖን ምንም አላገኘም ግን መረቡን ማጠብ ጀመረ አጥቶ መረቡን ማጠብ ሲጀምር ኢየሱስ ክርስቶስ መጣ መረባችንን ስናጥብ ይመጣል ታንኳችን እሱ እንዲቀመጥባት የተፈቀደ ከሆነ በእኛ ስምዖን ሆይ ህዝቡ ተሰብስቧል አስተምርበት ጀልባን ስምዖን ሆይ አንድ ጊዜ ጀልባን ፍቀድልኝ ተቀምጬ ላስተምርባት አለ እውነተኛው ጌታ የደከመው ጴጥሮስ አልተነጫነጨም ደክሞኛል እባክህ መረቤን ልጠብበት አላለም እንዴት ነው በንግድ እንቅስቃሴያችን ወይንም ቀኑ ለኛ ክፉ ከሆነ ጥሩ ገጠመኝ ካላገኘን ፊታችንን የሚያጨፈግግ ሁኔታዎች ገጥመውን ከሆነ ለሚመጡት ሰላማዊ ሰዎች እንኳን ጥሩ መልስ አንመለስም እኮ ክርስቲያን ግን በየቀኑ ፊቱ የፈካ መሆን አለበት የደረሰበት ችግር ህማሙን ፊቱ ላይ እንዲታይበት ማድረግ የለበትም ክርስቲያን አምላክ አላህ ከእርሱ ጋር ክርስቲያን በተለያዩ ነገሮች ወዲያው የሚጠቃ አይደለም በማግኘትም የሚቆፈፍ አይደለም በማጣትም ቶሎ የሚጎዳ አይደለም በሁሉም ጉዞ ውስጥ እግዚአብሔር ያለለት ሰው ነው እኮ ክርስቲያን እኛ ቁሳዊ ነገሮች እየመሩን መንፈሳዊውን አለመረስታ ነው እግዚአብሔር ይምራን ሁላችንን ወገኖች እግዚአብሔር ካልመራን ህይወት የለንም እግዚአብሔር ካልመራን በረከት የለንም እሱ ከመራን ግን ነፍሳችን በመልካም ነገሮች ትጠግባለች አይደል ኢሳይያስ 58:10 እግዚአብሔር ይመራሃል አለ እሱ ይመራናል ይምራን መድኃኒዓለም እሱ ከመራን ነው ምን ተፈረፈው አሁን ጴጥሮስ ሊመራው መጣ አሳ ያላገኘው ምስኪን ሰው መረቡን ማጠብ ትቶ እሺ